በሰርጉ ዕለት ከሌሊቱ 8 ሰዓት አካባቢ ሙሽሪትን ካረፉበት ሆቴል ጥሏት ወጥቶ ይሄዳል። ለመሆኑ ለምን ካላችሁ በፍጹም የማትጠብቁት ያልተጠበቀ ነገር ስለገጠመው ነበር። በተለይ ለማግባት ያሰባችሁ ሰዎች ይህንን አስገራሚ ታሪክ ብትሰሙ ብዙ ነገር ትማሩበታላችሁ። ለመሆኑ አንድ ባል ሚስቱን አምኖ ለድግስ ወጪ አውጥቶ ተቀብያታለሁ ብሎ ካገባት በኋላ ጥሏት እንዲሄድ ያስገደደው ነገር ምን ሊሆን ይችላል? ነገር ግን ፉአድ ሙሽራውን በሰርጉ ዕለት ምሽት ጥሏት የጠፋበት ምክንያት በፍጹም የማትጠብቁትና ብዙሃንን ያነጋገረ ክስተት ነበር። ይሄ በአቡዳቢ ዱባይ ውስጥ የተከሰተና በፍቅር በክህደትና ማጭበርበር የተሞላ አስገራሚ እውነተኛ ታሪክ ነው። እንደምትዝናኑና ትምህርት እንደምታገኙበት ተስፋ አደርጋለሁ። ታሪኩ የተከሰተው በፈረንጆቹ ኦክቶበር 12 2022 አካባቢ ነው። ቦታው ደግሞ አቡዳቢ ዱባይ ውስጥ። ፉአድ ለስራ ወደ ዱባይ በመሄድ ከ10 ዓመታት በላይ ጉልበቱን አሟጦ ላቡን ጠብ አድርጎ በአቡዳቢ ውስጥ የሰራ የ34 ዓመት ወጣት ነው። በእምነቱም ጠንካራና ባገኘው አጋጣሚ ወደ መስጂድ በመመላለስ የሚሰግድ ጠንካራ ወጣት ነበር። ፉአድ እንደ ማንኛውም ትዳር ፈላጊ የሁል ጊዜ ዱዓው መልካም ስነ ምግባር ያላት በእምነቷ ጠንካራና ውብ የሆነች ሴት ማግባት ነበር። በዚህም ለብዙ ዓመታት ዱዓ ሲያደርግ ቆይቶ አንድ ነገር ተከሰተ። ይኸውም ባልጠበቀው ክስተትና አጋጣሚ ሰልማ ከተባለች የ28 ዓመት ኢትዮጵያዊት ወጣት ጋር በዋትስአፕ ይገናኛሉ። ሰልማ መጀመሪያ እንዳያት በጣም ትሁት፣ ውብ ስነ ምግባር ያላት የዋትስአፕ ፕሮፋይሏ ላይ የተለያዩ ሃይማኖታዊ ጥቅሶች፣ የቁርአን አንቀጾችና ሐዲሶችን የምትለቅ ስትናገርም ለስላሳና አደበኛ ትመስል ነበር። ስለዚህም ፉአድ የረጅም ዓመት ዱዓው እንደተሳካለት አመነ። ከዚህ በተጨማሪ ከሰልማ ጋር እንዲገናኙ ያደረገው ለፉአድ የቅርብ ቤተሰብ የሆነና ሰልማንም በቅርበት በሚያውቃት ኢትዮጵያ ውስጥ የሚኖር ዘመዱ በኩል ነበር። ፉአድ ሰልማን ለመጀመሪያ ጊዜ በቪዲዮ እንዳያት ከልብ ወደዳት። የገመተው ነገር ትክክል እንደሆነም አመነ። ከሰልማ ጋር በስልክ በሚያወሩ ጊዜም ሰልማ እኔ አላህን የሚያስደስት ምርጥ ትዳር እንዲኖረኝ ይፈልጋለሁ፣ እንደዚሁም አንድ ላይ ሆነን እስከ ጀነት በፍቅር አብረን እንኑር ምናምን በሚሉ በርካታ የፍቅር መግለጫ ቃላት አዥጎደጎደችለት። አንዳንዴም ጠፍታ ከቆየችበት ስትመለስ ከሴቶች ጀማዓ ጋር ቀጠሮ ነበረኝ፣ መስጂድ ውስጥ ነበርኩ እና የመሳሰሉትን ምክንያቶች ስለምትነግረው ፉአድ ትክክለኛ ለትዳር የምትሆነውን ሴት እንዳገኘ አመነ። ይህንን እድሉንም በቀላሉ ማሳለፍ አልፈለገም። እናም በጥቂት ጊዜያት ውስጥ የስልክ ግንኙነታቸው እየዳበረና እየጠነከረ መጣ። በዋትስአፕም በርካታ ሐዲሶችን፣ የጁምዓ ጥቅሶችንና የቁርአን አንቀጾችን ትልክለት ጀመር። ሁሉም ነገር ያማረና የተስተካከለ ይመስል ነበር በመጀመሪያ። አንዳንድ ጊዜም የሆነ አስጨናቂ ጉዳዮች ገጥመውት ሲያማክራት ለምን ሰላት ሰግደህ አላህን አትለምንም እያለች ታረጋጋው ነበር። ፉአድ ልቡ በፍቅር ቀልጧል። ይህችን የመሰለች ልጅማ ከህይወቴ ማስመለጥ የለብኝም ሲል አሰበ። ቶሎ ብሎ ነገሮችን አስተካክሎ ወደ ትዳር የሚገባበትን መንገድ ያስብ ጀመር። ነገር ግን ያላወቀውና ያልጠበቀው ነገር ሰልማ እየተወነች እንደነበር ነው። ያ ሁላ ጊዜ የምትልክለት የምታወራቸው ጣፋጭ ታሪኮችና የሚያረጋጉ ንግግሮቿ በሙሉ ፉአድን ለማጥመድ የተጠቀመችው ወጥመዷ ብቻ ነበር። እናም በሚያስገርም ሁኔታ ትወናዋን በብቃት መወጣት ችላለች። ፉአድ በበኩሉ ለሰርጉ ቀን ቆርጦ ዝግጅቱን ጀምሮ ነበር። እሷን ወደ ዱባይ የሚያመጣበትን መንገድ፣ ሽምግልና የሚልክበትን፣ ከመጣችን በኋላ ኑሯቸውን የሚመሰርቱበትን ቦታና አጠቃላይ ለሰርጋቸው የሚያስፈልጉ ነገሮችን በሙሉ እያደረገ በጋብቻ የሚጣመሩበትን ቀን በጉጉት ይጠባበቅ ጀመር። ለሰልማም የዱባይ ፕሮሰሷን ጀምሮ አስፈላጊ የሆኑ ነገሮችን በሙሉ በአጭር ጊዜ ውስጥ ጨራረሰ። እናም ለመጀመሪያ ጊዜ በአካል የሚገናኙበት ቀን ቅርብ ሆነ። ኦክቶበር 28 2022 ኒካህ የሚያስሩበት ቀን ሆኖ ተቆረጠ። በጣም ያማረና ድል ያለ ሰርግም አቡዳቢ ውስጥ ከሚገኝ አንድ ቅንጡ ሆቴል እንዲዘጋጅ አደረገ። ቤተሰብ፣ ወዳጆቹና የሥራ ባልደረቦቹ በሙሉ ተሰባስበዋል። በሰርጉ ላይ የነበረው ልዩ ድባብ የሚያስገርም ነበር። ሳቅና ጨዋታው፣ የቤተሰቡ የደስታ እንባና የሚዜዎቹ ጭፈራና ጨዋታ ለሰርጉ ልዩ ድባብ ፈጥረውለት አመሹ። በሰዓቱ ሰርጉን የታደሙት ሰዎች እንደሚናገሩት ድግሱ ማንኛውም ማግባት ያሰበ ሰው የሚመኘው አይነት ድግስ ነበር። የሰርጉ ዕለት በደስታና ጨዋታ ካለፈ በኋላ የሚጠበቀው ምሽት ደረሰ። የተጠሩት እንግዶች ሙሽሮቹን ሸኝተው እንደዚህ አይነት ጋብቻ አላህ እንዲሰጣቸው እየተመኙ ወደ የቤቶቻቸው አመሩ።
ሙሽሮችም የጫጉላ ጊዜያቸውን ለማሳለፍ ከተያዘላቸው ሆቴል ገብተው አረፉ። ፉአድ ከረጅም ጊዜ ናፍቆት በኋላ ያገኛትን ህጋዊ ባለቤቱ ጋር ቆንጆ የጫጉላ ጊዜ ለማሳለፍ እጅግ ጓጉቶ ነበር። ነገር ግን ወደ ክፍላቸው ገብተው ብቻቸውን ከሆኑ በኋላ ያልጠበቀው ክስተት ገጠመው። ሰልማ ወደ ክፍሏ ገብታ ቬሎዋን ካወለቀች በኋላ እውነታውን ለመንገር ወደ ፉአድ ዞረች። ቪዲዮአችን ይቀጥላል። ከዚያ በፊት አንድ ነገር ተባበሩን። ቻናላችንን የሚመለከቱት አብዛኞቹ ሰብስክራይብ ያላደረጉ ናቸው። ስለዚህ የሰብስክራይብ ቁልፏን አንድ ጊዜ ብቻ ጠቅ በማድረግ የደወል ምልክቷን ደግሞ ኦል የሚለው ላይ በማድረግ ቤተሰባችን ይሁኑ። እናመሰግናለን። ሰልማ ወደ ክፍሏ ገብታ ቬሎዋን ካወለቀች በኋላ እውነታውን ለመንገር ወደ ፉአድ ዞረች። ከዛም አይኑን እያየች በድፍረት ባልተጠበቀ ሁኔታ እስካሁን የደበቀችውን እውነታ አፈረጠችው። ፉአድ አለች ሰልማ አይኖቹን እያየች፣ በመካከላችን ምንም ነገር ከመፈጠሩ በፊት ያልነገርኩህና ማወቅ ያለብህ አንድ ነገር አለ። ፉአድ ልቡ ቀጥ አለ። በአእምሮ ላይ ብዙ ነገሮች እየተመላለሱበት ራሱን መጠየቅ ጀመረ። ታማ ይሆን ወይስ ከኔ በፊት ትዳር ነበራት? ምናልባት ልጅ ቢኖራትስ? በርካታ ጥርጣሬዎች በልቡ ላይ ተፈጠሩ። እኔ ያሰብካት አይነት ሴት አይደለሁም። ሃይማኖተኛም እንዳሰብካት አይነት ጨዋ ሰውም አልነበርኩም። አንተን ለማግባት የወሰንኩት ወደ ዱባይ መጥቼ ሥራ ለመጀመርና ሀገር ቤት ቤተሰቦቼን ለማስተዳደር ቀላሉ መንገድ ይህ ብቻ ስለነበር ነው። ሳልነግርህ በመካከላችን አንድ ነገር ቢፈጠርና ትዳር መስርተህ የጠበቅካትን አይነት ሴት ሳልሆን ብታገኘኝ ይበልጥ ልትጎዳ ትችላለህ። አንተ የማትፈልጋትና የማትመኛት አይነት ሴት ጋር እንድትኖር ደግሞ አላስገድድህም። ስለዚህም ነው ይህንን ነገር ካሁኑ የምነግርህ። እንደማታዝንብኝ ተስፋ አደርጋለሁ። ውሳኔው ያንተ ነው። ፉአድ የሰማውን ነገር ባለማመን በዝምታ ተውጦ ቁጭ አለ። ምናልባት እንደ ዘመኑ ሰዎች ፍራንክ እያደረገችኝ ይሆን ሲልም አሰበ። ሰልማ ግን የተናገረችው ነገር ከልብ እንደሆነ ያስታውቅባት ነበር። ንዴት፣ ድንጋጤና ሐዘን ተደራርበውበት የማያውቀው ስሜት ተሰማው። ከዚህ በላይ እዚያ ክፍል ውስጥ መቆየቱ የማይፈልገው መጥፎ ስሜት ውስጥ ሊከተው ስላሰበ ሌሊት 8 ሰዓት ላይ ሙሽሪትን ክፍል ውስጥ ብቻዋን እንዳለች ጥሏት ወጣ። በመንገድ ላይ ብቻውን እየሄደ የተደበላለቁ አይነት ስሜቶች ይሰሙት ነበር። እንዳሰብኳት አይነት ሴት ባትሆንስ? ከወደድኳት እሷ እንደፈለገችው ቤተሰቧን እየረዳን መኖር አንችልም ነበር? መጀመሪያስ ለምን ዋሸችኝ? ለምን ትቻት ወጣው? መመለስ ነበረብኝ? ለምን ደበቀችኝ? የተለያዩ ጥያቄዎች እየተመላለሱበት ወዴት እንደሚነዳው ሳያውቅ ጉዞውን ጀመረ። በእርግጥ ትዳር በውሸት ላይ ተመስርቶ የሚገባበት ህይወት እንዳልሆነ ሁላችንም እናውቃለን። ከትዳር በፊት ሁሉንም ነገር ማወቁ አስፈላጊ ብቻ ሳይሆን ግዴታም ጭምር እንደሆነ ይህ ገጠመኝ ያስተምራል።